በሱዳን እየተካሄደ ያለው ውጊያ አራተኛ ሳምንቱን አስቆጥሯል። በፈጥኖ ደራሽ ኃይሉ አዛዥ ጀነራል መሐመድ ሐምዳን ደጋሎና በጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልሲሲ ተወካዮች መካከል በጀዳ ሳዑዲ አረቢያ እየተካሄደ ያለው ንግግር ተስፋ የሚሰጥ ነው እየተባለ ባለበትም ሰዓት በካርቱም የተኩስ ድምጾች በመሰማት ላይ ናቸው። ቪክቶሪያ ኑላንድ በአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ኃላፊ ናቸው። ጥንቃቄ የተሞላበት ተስፋቸውን የገለጹልኝ የእኛን አደራዳሪዎች አነጋግሬያለሁ። አሁን ያለበት የንግግር ደረጃ ስኬታማ ከሆነ የሱዳን ሕዝብ ለዓመታት ሲጠይቅ የነበረውን በሲቪል የሚመራ መንግስት ለመስራት እንዲቻል ቋሚ የሆነ የተኩስ ማቆም ላይ ተደርሶ የሀገር ውስጥ የቀጠናውና ዓለም አቀፍ ጉዳይ የሚመለከታቸው አካላት የሚሳተፉበት ሰፋ ያለ ውይይት ለማድረግ ያስችላል። አልቡርሃን ከ2 ዓመታት በፊት የተደረገውን ወታደራዊ መፈንቅለ መንግስት መርተዋል። ያንን መፈንቅለ መንግስት አሜሪካ ተገቢውን አቋም አልያዘችበትም ሲሉ የህግ አውጪው ምክር ቤት አባላት ይናገራሉ። ሴናተር ባብ ሜኔንዴዝ በምክር ቤቱ የውጭ ግንኙነት ኮሚቴ ሊቀመንበር ናቸው። ማዕቀብ መጣል ሲገባን በሚሊዮን የሚቆጠሩ ሱዳናውያንን የዲሞክራሲ ተስፋ በከፋ የሰብአዊ መብት ጥሰትና ዘረፋ ተጠያቂና ተባባሪ በሆኑት ጄኔራሎች እጅ ጣል ነው። ሱዳን በዚህ ወቅት ወደ ዲሞክራሲያዊ መንግስት መሸጋገር ነበረባት። ግጭቱ ያንን አጨናቅፈዋል። የባይደን አስተዳደር አሁንም ሱዳንን በተመለከተ ግልጽ ስትራቴጂ የለውም ሲሉ አንዳንድ የሪፐብሊካን ምክር ቤት አባላት ይናገራሉ። ሴናተር ጂም ሪሽ I call for the administration to articulate a clear vision for what it wants in Sudan. አስተዳደሩ ለሱዳን ያለውን ራዕይ በግልጽ እንዲያስቀምጥ ጠይቄያለሁ። አሁንም መልስ እየጠበቅኩ ነው። ሱዳንን የሚያውኩ ያላቸው ግለሰቦች ላይ ማዕቀብ እንዲጣል ዋይት ሃውስ ባለፈው ሳምንት ትዕዛዝ አስተላልፏል። ሌላው ሴናተር ዲሞክራቱ ክሪስ ቫን ሆለን በመካሄድ ላይ ያለው ንግግር ግልጽ ግብ ያለው ነው ይላሉ። We want to see a ceasefire. We want to see a hold to give time. ተኩስ ማቆም እንዲኖር እንሻለን። ለድርድር ጊዜ ለመስጠት ተኩስ ማቆሙ እንዲዘልቅ እንፈልጋለን። በእርግጥ በስተመጨረሻ ግቡ ሀገሪቱን የሱዳን ሕዝብ መሻቱን ወደሚገልጽበት የዲሞክራሲ ጎዳና መመለስ ነው። ከግጭቱ በፊትም ቢሆን ከሱዳን ሕዝብ 3 እጅ የሚሆነው ሰብአዊ እርዳታ የሚያስፈልገው የነበረ ነው። የአሜሪካው የውጭ ጉዳይ ሚኒስቴር እንደሚለው ደግሞ ሁኔታው አሁን ይበልጥ የከፋ ሆኗል። ሴራ ቻርልስ በአሜሪካ ዓለም አቀፍ ልማት ድርጅት USAID የሰብአዊ እርዳታ ኃላፊ ናቸው። ከ700 ሺህ በላይ ሰዎች በሀገር ውስጥ ተፈናቅለዋል። ከ170 ሺህ በላይ ደግሞ ወደ ጎረቤት ሀገራት ተሻግረዋል። የግጭቱ ችግር በሱዳን ድንበር ውስጥ ብቻ የታጠረ አይደለም ማለት ነው። ችግሩ ቀጠናውን ይነካል። በበርካታ ሀገራት ወትሮውንም የነበረውን የሰብአዊ ችግር ያባብሳል። ሱዳን ውስጥ ከተመዘገቡት 5000 አሜሪካውያን ውስጥ 1300 ያህሉን ከአገሪቱ እንዳስወጡ የውጭ ጉዳይ መስሪያ ቤቱ ባለስልጣናት ይናገራሉ። የተቀሩት እዛው ለመቅረት መርጠዋል።